ከጨረሱት በኋላ አብረው ቁጭ ብለው በሰርክል ይጠጣሉ፣ ይጫወታሉ። ለምሳሌ ይሄ Y2K የሚባለው 2000 ላይ አሜሪካን ሀገር ዩሮፕ በቃ ዓለም ልትበቃ ነው ብሎ ኮምፒውተር ይዘጋል። በዛ ጊዜ ኮንሶ ምንም የለም Y2K ቤዚካሊ ላይፍ ዋዝ ዘ ሴም እና በጣም ደስ ይላል። እና እኔ በህይወቴ ውስጥ አይ ቲንክ ሚሊተሪ ውስጥ እኔ ሚሊተሪ ባልሆንም ዲሲፕሊናቸውን ነው በጣም ማደንቀው። በሌሊት ተነስተው ያለው ከባድ ነው የሚያደርጉት ነገር። ሰው የሆነ ነገር ድል ለማግኘት ምን አይነት ነገር ውስጥ ማለፍ እንዳለበት ነው ድሉ ተደገኝቶ፣ ግን በካምፑስ በትሬኒንግ እንኳን የሚያልፉት ላይፍ ትንንሽ ዲሲፕሊኖችን እኛ ከተማውንን እንጠላለን። ትማሪያለሽ። እዛ ግን የተባልኩት ሲምፕሊሲቲ ነው። በተለይ አሜሪካን ሀገር ከሄድኩ በኋላ ጠቅሞኛል። አንዳንዴ ብዙ ነገር ለምሳሌ ስፔሻላይዝ ሳደርግ ክብድ ያለ ነገር ውስጥ ስገባ አል ብሪንግ ኮንሶ። ሰዎች ኮንሶም እየኖሩ ነው። ምንም ሊመጣ አይችልም። ትልቁን ፒክቸር ካየሽው በጣም አንዳንድ ውስብስብ ነገሮች